አለማወቅና በትንሽ ዕውቀት የምንወዛገበውን ይቅር በለን። ጌታ ሆይ እኛም ቢሆን እንጠቅማለን ብለን እንጂ እንጉዳ ብለን አይደለምና አትቀየመን። ጌታ ሆይ አንተ ከልብ የሚያመልኩትን ባሉበት እንደምታከብር ከልብ የተመለሱትንም ለንስሐ ጊዜ ሰጥተህ የናቁትን ሲያከብሩ ቸል ያሉትን ውድነቱን ሲያውቁ በበደሉት ሲጸጸቱ ከልብ እንዲሹት አድርገህ እንደምታበቃቸው ሰምቻለሁና እኔንም ከነርሱ ደምረኝ። ለበቁትና በእውነት አንተን ለሚያመልኩት እስከ ዛሬም ሳይበቃ ከተቀበለው እየነጠቅህ በተቀመጡበት እንደምታቆርባቸው ሰምቻለሁ። ስለዚህ በእነርሱ ላይ የተዘጋም የሚዘጋም ቤተ መቅደስ እንደሌለ አውቃለሁ። ለእኔ ግን ለበደለኛው አስብልኝ። ጌታ ሆይ ዘንልኝ። ዳንኤልን አንበሶች እንዳጫወቱት ለአቡነ አረጋዊ ዘንዱ እንደታዘዘ ለሌሎች ቅዱሳን ብዙ አራዊት እንደታዘዙ ሰምቼ ራሴን ሳልመረምር በተመካሁበት ይቅር በለኝ እንጂ አትቀየመኝ። እኔ እምነት አለኝ ብዬ ቤቴን እንኳን ከፍቼ አልተኛም። እንኳን አንበሳ ላይ ጫውተኝ ያሳደግኩት ውሻማ አንዳንድ ቀን ይነክሰኛል። ይህም ሆኖ ግን ባለማወቅ ከመናገርና በማደርገው ከመመጻደቅ አልተመለስኩም። ይህም ሁሉ ሆኖ ወደ ልቦናዬ ባለመመለሴ ነውና ጥፋቴን ሳይሆን ቅናቴን፣ ስህተቴን ሳይሆን በመሳትም ቢሆን ከሰማሁት ተነስቼ በአቅሜ በጎ ነው ብዬ መመኘቴን አይተህ ይቅር በለኝ እንጂ እንደ ፈሪሳዊው ቀራጭ ካንተ ይሻላል ብላ አታሳፍረኝ። ልጅሽ ዋርከው እንደ ቃና እንደገና የመስቀሉ ስር ስጦታችን የፈጣሪና የአምላካችን ወድቀን ሳለን እኛን ሊያነሳ ነፍስና ሥጋን ካንቺ ነሳ አንቺን መርጦሽ ከአዳም ዘር ቃል ተላከ ወደ ምድር ካንቺ ብሶስ የለምና ጌታን ሰነሽ ወደ ንጽሕና በድንግልና ለምንሻለው ጠዋት ማታ በክፍሻለሁ ጌታ መክፈቻን ይዞ የዳዊት አወጣኝ ሰብሮ መቃብሬ ያንቺ እግሬን ነይ ድንግል